አንድ ነገር ልንገርሽ። እሺ ምንድነው? ንገሪኝ። ዳግም አሁንም ላንቺ ስሜት ያለው ይመስለኛል። ምናልባት አንቺ ውስጥም ተመሳሳይ ስሜት ካለ አይደብረኝም። እሺ? አረ እኔ ጋር እንደዚህ አይነት ነገር የለም። ሜሉ አትረበሺ። ያለ ምክንያት አይደለም እንደዚህ ያልኩሽ። ስለ ዳግም ሲነሳ የሆነ ማይብሽ ስሜት ስላለ ነው። ማለት ምን አይነት ስሜት? እሱን ቁጭ ብለሽ ለብቻሽ ራስሽን አዳምጪ። አሁን መሄድ አለብኝ። ቆይ ልጅቱ ምን እያለች ነው? ወይ ግቢው እንዴት አይሽ? ከክረምቱ የተለየ እይታ ነው ያለው። ታዲያ ጠንቀቅ እያልሽ ለምን? ያለሽ እዚህ ግቢ ብዙ እንዳንቺ አይነት ቆንጆ ገብቶ ስለማያውቅ ትኩረታቸውን ቶሎ ትስቢዋለሽ። እሱንማ ለምጄዋለሁ። የዚህ ግቢ አይን ቀላ እንዳይመስልሽ። እሱስ ልክ ነህ። አንዴ ሲስተም ውስጥ ከሚገባህ ነው። አሁን ግን ከመግባትም አልፎ አፕዴት ላድርገው ነው። ያው አንቺ ደግሞ ተግባቢ ስለሆንሽ ምንም አይከብድሽ። ያስ እንኳን ሰው አውሬ ማልመድ ይችላል። እኔ ምልሽ ለሰው ግን ትልቁ ስጦታ ምንድነው? እሱ እንኳን እንደ ተቀባይ አስተሳሰብ ይወሰናል። እሱስ ልክ ነሽ። ለአንተ ምንድነው? ታማኝነት እና ደግሞ ራስን ያለ ስስት መስጠት ይመስለኛል። እና አንተ ምንድነው የሰጠኸኝ? ሁሉ ነገሬን። አመሰግናለሁ። ደግሞ ኤላ ስጦታ ሰጠሽ አይደል? ኦ ያስለመደኝ ስጦታ ሰጥቶኝ ነው። አዎ ጆኒ ነገረኝ። ቅድም በወሬ ነገር ይው ነበር። እና በስጦታው ተደሰትሽ? ምንድነው የሰጠሽ? የስጦታ ትንሽ የለውም። አስቦ መስጠቱ ራሱ ትልቅ ነገር ነው። ልክ ነሽ። እኔ ግን ተመን የሌለው ማንነቴን የሰጠሽ። አመሰግናለሁ። እኔ ምልሽ ለምን ግቢ ውስጥ ዞር ዞር አለ? ይሻላል። እሺ ዞር ዞር ነው። እንዴ ኪሊየር ሲጀምር ከመጀመሪያው ሆኖ ጀምሮ የአይነ ውሃ ነው እየጠርጠረ ነበር። በጣም ጩልሌ እንደሆንክ በጣም አድርገህ ታስታውቃለህ። እኔ ጄሪ ደግሞ ካንቴ ባስኩኝ ጩልሌ ሆኜ ካላሳየው ሞቻታለሁ። እንዴ ቆይ አልገባኝም። እኔ ራሱ ምን ሆኜ ነው ደጋግሜ እያሰብኩት ያለሁት? እንዴ ኧረ አንተ ሰውዬ በቃ ከአእምሮዬ ይወጣልኝ። ደስ አትበለኝ አልኩህ። እንዴ ተወኝ በቃ። እንዴ ረዲት